ፋሲል ደሞዝን እስኪ የምትጠይቁት ነገር ካለ እንግዳችን ነው ቀርቧል እኮ ብዙ ሰዎች እናንተን በ56 ዓመታችን አፈቀርናችሁ እያሉ የሚመጡም አሉ ደግሞ አትዛው የምንለው ግን አረተው መከሬ አረተው እኔ ለጨዋታ ነው እንዴት ነው ስንት ነው እድሜ ብለን ያስመዘገብኩ 50 ነኝ 50 ነው አዎ 50 እኮ ምንም የላትም 50 ነኝ እግዚአብሔር ይመስገን ምን አላት 50 እነ ባይደን እኮ 94 ዓመታቸው የኔ እናት ማማደጌ ትባላለች ማማደጌ እሺ ማማደጌ የፋሲል እድሜ ስንት ነው ስትባል እኔ እንጃ መርጌታ ሳያት መብረቅ መቷቸው እሳቸውን ቀብረን ስንመለስ ምጥ የመጣ የልደት ቀን ሲነገር ነው የእድሜ ሲነገር የእድሜው ስንት ነው ስትባል እኔ እንጃ መርጌታ ሳያት መብረቅ መቷቸው እሳቸውን ቀብረን ስንመለስ ምጥ የመጣ ትላለህ አደጎ ለከተማ መርጌታ የተመቱ በመብረቅ እኔም ምን እንጂ የደብሩን ቅኔ የሚቀኙ ሰው ሲሞቱ ፋሲል ደሞዝ እንዴት ተተካ ነው ጨዋታው እንጃ እሱን አላውቅም እኔ ምልክቷን ነው የምነግርህ ዘመኑ እኮ የስምንተኛው ሺህ እኮ መግባቱን ነው የሚያሳየው አይደል አዎ ምልክቱን ነው የምነግርህ እና ማን የእንጃት አንተ የእድሜውን ምልክት ነው እኔ ደግሞ ሌላ ነው የምጠይቅህ እኔ አላውቅም እሱን ምን መሰለህ ስምንተኛው ሺህ ገባ ይዘን ጊዜ ነው አየህ እንጃ አላውቅም እኔ አሁን ይኸውልህ ፋሲል ስምንተኛው ሺህ መቼ እንደገባ አይታወቅም እኮ ማንም እኮ ያውቀውም በቁጥር ተው እንጂ እኔ የሚመስለኝ ግን መርጌታው ቄስ የሚቀድሱት ሰው በመብረቅ ተመተው ሌላ አዲስ ልጅ ሲወለድ ስምንተኛው ሺህ ገባ ይዘን ጊዜ ነው አየህ ቀዳሽ ሙቶ ዘፋኝ ሲወለድ ማለት እንዳጨርስ እኮ ነው የቅኔው መምህር ሞቶ ዘፋኙ ደግሞ ኃይለኛ ደግሞ አረሱት ነው የመጣው ሰው ተወለደ ይዘን የለዚህ ያለ ሊሆን ይችላል አላውቅም እኔ በቃ ገባ ስምንተኛው ሺህ እያልኩ እየነገርኩ ስምንተኛው ሺህ ገባ ገብቷል ግን እርግጠኛ ነህ አልገባም ባይነኝ አይ ነግሬሃለሁ ነው ወግድ አንተን የምታጋልጠኝ ወግድ እስኪ እግዚአብሔር ያሳያችሁ ተከታዮቻችን እንዲሁ የፋሲል አድናቂዎች ፋሲልን እንወደዋለን ብቻ መርጌታው ያገሩ ከተላ ቅኔ አዋቂው ቀዳሹ ሲሞቱ ፋሲል ደሞዝ ደግሞ አርቲስቱ ከቻለ እና ስምንተኛው ሺህ የገባ ይዛለት አይደል እስኪ ጎበዝ መብራቅ መርጌታው መጣ ፋሲል ደግሞ ብቅ አለ እኔ ግን ለኔ ስምንተኛው ሺህ የገባ የዚያ ቀን ነው ብዬ አስባለሁ እንዳጨርሰው ለማንኛውም እንዴት ነሽ ደህና ነኝ ሞጣዬ ግን አመሰግናለሁ ግን ስላስገባኝ እውነት እድለኛ ደስ ብሎሻል በጣም ሞጣን ትወጂዋለሽ በጣም ነው የምወደው ሞጣን ዋው በጣም የሚገርም ለምንድን ነው ቆንጆ ሴቶች ሞጣን የሚወዱት እንደው አንድ አዳነች አበቤ የምትባይ አይነት ሰው ትጥፋ ሞጣን ወደድኩ ብላ ያው እንዳዳነች ያለ ሴት መጣት አልቻለች እኔ ለምንድን ነው አንድ ዝንጀሮ የምትመስል ሴት ግን መጣ ወደድኩ ሞጣ ያላለች እኔ ገርሞኛል በ25 ዓመት ውስጥ አንድ ዝንጀሮ የሚመስል ሴት መጥቶ ነው ተዋውቆኝ ያውቅ አበባ የመሰለ ሴት ነው የሚመጣ ጽጌረዳ አበባ ከንፈሯን ቡጥ አበባ የምትመስል ጸጉሯ የተዝለፈለፈ ዳሌዋ ኮሪያ ነው ሆዷ ስሊም የሆነች ጣቶቿ እንሶልን ስላም ይመስል ባቷ የሚያምር ተረከዟ ዋንጫ ከንፈሯን ቡጥ እነዚህ ናቸው እየመጡ ያስቸገሩ እንደና ዳነች አበበ ያለ እንዴት ይጥፋ ሰውዬ መሸለም አለበት ሸልሙት እኔ ሰጥቼዋለሁ በቃ ባሰጠው ዶክተር ነዋይ ደበበ ብየዋለሁ ዛሬ በቃ ታሰ ነዋይ ይሸለም በዚህ ዘፈኑ ብቻ መሸለም አለበት
ተሰፋ አደራ ፋኖ